የህፃናትን አይን በማጥፋት ለልመና የሚያሰማሩ ግለሰቦች ተጋለጡ። በህፃናት ላይ የሚፈጸም እጅግ ዘግናኝና ሰብአዊነት የጎደለው ድርጊት በአዲስ ጥናት ይፋ ሆኗል። ፖፕሌሽን ካውንስልን ጨምሮ 4 ድርጅቶች በጋራ ባካሄዱት ጥናት ህገወጥ የሰዎች አዘዋዋሪዎች ህፃናትን በግዳጅ ለልመና ለማሰማራት ሲሉ ሆን ብለው አይናቸውን እንደሚያጠፉና አካላቸውን እንደሚያጎድሉ አጋልጧል። ይህ በጥናት የተደገፈ መርዶ በከተሞች በግዳጅ ለልመና የሚሰማሩ ህፃናት ከጀርባ ያላቸውን አስከፊና ሲኦላዊ ህይወት ፍንትው አድርጎ የሚያሳይ ሲሆን ድርጊቱም በህገወጥ ደላሎችና አዘዋዋሪዎች አማካኝነት የሚፈጸም ስልታዊ ጥቃት መሆኑ ተመላክቷል። ጥናቱ እንደሚያመለክተው እነዚህ ህፃናት ከከፍተኛ የአካል ጉዳት ባለፈ ለከፋ እንግልት የተጋለጡ ናቸው። በቀን አንድ ጊዜ ብቻ እንዲመገቡ በመገደድ በአስከፊ የአየር ንብረት ውስጥ ለረጅም ሰዓት እንዲለምኑና አጭር የእረፍት ጊዜ እንዲኖራቸው ይደረጋል። በተለይ ሴት ህፃናት ለአካላዊና ለጾታዊ ጥቃት በከፍተኛ ሁኔታ የተጋለጡ መሆናቸውን የጥናቱ ውጤት ያሳያል። ህፃናቱ የሚያገኙት ገቢ ሙሉ በሙሉ በእነዚሁ ጨካኝ አዘዋዋሪዎች እጅ የሚገባ መሆኑ የችግሩን ጥልቀት ይበልጥ አሳዛኝ ያደርገዋል። በመሆኑም በእነዚህ ህገወጥ አዘዋዋሪዎች ላይ የማያዳግም የህግ እርምጃ መውሰድ እንደሚገባ ጥናቱ አሳስቧል። ዘገባው የአዲስ አድማስ ነው። እባካችሁ ይህንን መረጃ ሼር በማድረግ ለህፃናት ድምፅ ነው።